ተዜና ውስን መሬት ይዘን ምርትና ምርታማነትን ለማረጋገጥ ካልተሰራ የግብርና ስራ ትኩረት ያጣል ሲሉ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ግብርና ቢሮ ኃላፊ አቶ ማስረሻ በላቸው አሳሰቡ። በካፋ ዞን የኦዳ ኮንስትራክሽንና ኢንዱስትሪያል ኮሌጅ ለተከታታይ 4 ዓመታት በ3 የትምህርት መስኮች ያሰለጠናቸውን 122 ተማሪዎችን አስመረቀ። በክልሉ መንግስትና በግብረሰናይ ድርጅቶች የገንዘብ ድጋፍ በክልሉ በሚገኙ 6ቱም ዞኖች የንጹህ መጠጥ ውሃ ፕሮጀክቶች እየተገነቡ መሆኑ ተገለጸ። የሚሏቸው ከዜናዎቻችን መካከል ዋና ዋናዎቹ ናቸው። ሰላም ጤና ይስጥልን ክብራት ተመልካቾቻችን፣ ከካፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃን። ውስን መሬት ይዘን ምርትና ምርታማነትን ለማረጋገጥ ካልተሰራ የግብርና ስራ ትኩረት ያጣል ሲሉ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ግብርና ቢሮ ኃላፊ አቶ ማስረሻ በላቸው አሳሰቡ። ቢሮው 2015-16 ምርት ዘመን የበልግ አፈጻጸም ግምገማና 2016-17 ምርት ዘመን የበልግ ንቅናቄ መድረክ በቦንጋ ከተማ አካሂዷል። አንተነህ ፍቃዱ ያዘጋጀው እንደሚከተለው ይቀርባል። መድረኩን በንግግር የከፈቱት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ግብርና ቢሮ ኃላፊ አቶ ማስረሻ በላቸው በግብርናው ዘርፍ በተለይም የሌማት ትሩፋት ከተጀመረ ወዲህ ትኩረት አጥተው የነበሩ አሳና እንስሳት እርባታ አሁን ያለበት ደረጃ የተሻለ መሆኑን ተናግረዋል። በዚህም 220 የሚሆኑ የዶሮ መንደር የሚደራጅበትና ከማር መንደር ብቻ 1000 ቶን ምርት ለማዕከላዊ ገበያ ማቅረብ መቻሉን የጠቀሱት ኃላፊው ሌሎችም ተግባራት በትኩረት እየተሰራ መሆኑን ነው ያሳሰቡት። አቶ ማስረሻ አያይዘው ውስን መሬት ይዘን ምርትና ምርታማነትን ለማረጋገጥ ካልተሰራ የግብርና ስራ ትኩረት ያጣል ነው ያሉት። እንደዚህም ቴክኖሎጂን በአግባቡ ባለመጠቀማችን ማግኘት ያለብንን ውጤት እያገኘን አይደለም ብለዋል። ግብርና በአመለካከት ትግል የሚመራ በመሆኑ እስከታች ባለሙያ ተመድቦ እየሰራ መሆኑን የቢሮ ኃላፊ ተናግረዋል። ከቴክኖሎጂ አጠቃቀም አንዱ ምርጥ ዘር ስለሆነ አተገባበሩንም የዘመነ ማድረግ አለብን በማለት አሳስበዋል። በሌላ በኩል ምርትና ምርታማነትን ለማረጋገጥ ኩታ ገጠም አስተራረስ ዘዴ መጠቀም ወሳኝ መሆኑን ተናግረዋል። ከግብርና ቢሮ የቀረበውን ሰነድ መነሻ በማድረግ የመድረኩ ተሳታፊዎችና ባለድርሻ አካላት ሀሳብና አስተያየት አንስተዋል። አስተያየት ሰጪዎቹ ባነሱት ሀሳብ የግብርና ጉዳይ ፖለቲካ ብቻ ሳይሆን የጤና የምግብና የጸጥታ ጉዳይ መሆኑን በመገንዘብ እንደ አማራጭ መወሰድ ያለበት ማልማትና ማስፋፋት ነው ብለዋል። የግብርናን ስራ ለማሳለጥ ባለሙያ ያልተሟሉ ወረዳዎችን በመፈተሽ ችግሮችን መፍታት ያስፈልጋል ያሉት አስተያየት ሰጪዎቹ የወቅቱን የአየር ንብረት ለውጥ ባገናዘበ መልኩ ወደ ስራ መግባት አለብን ሲሉ አስተያየታቸውን ሰጥተዋል። የግብርና ስራ እየተሰራ ቢሆንም ለምን አጥጋቢ ውጤት አልተመዘገበም የሚለውን ጥያቄ በመያዝ በጋራ ወደ ስራ መግባት አለብን የሚል አስተያየትም አክለዋል። አስተያየት ሰጪዎቹ አያይዘውም ከተለምዶ አሰራር በመውጣት አዳዲስ ቴክኖሎጂ መቀላቀል ያስፈልጋል ብለዋል። በመድረኩ የተገኙ ሁሉም ባለድርሻ አካላት የተነሱ ሀሳቦችን በመውሰድ ለለውጥ መስራት አለብን በማለት ከመግባባት ተደርሷል። በካፋ ዞን የኦዳ ኮንስትራክሽንና ኢንዱስትሪያል ኮሌጅ ለተከታታይ 4 ዓመታት በ3 የትምህርት መስኮች ያሰለጠናቸውን 122 ተማሪዎችን አስመረቀ። ለምረቃ የበቁት ሰልጣኞች በአቅራቢያቸው የኮሌጁ መከፈት ተረጋግተው ተገቢውን ትምህርት መውሰድና ብቁ የሚያደርጋቸውን ስልጠና መቅሰም እንዳስቻላቸው ገልጸዋል። ዘገባው የባልደረባችን ሀብታም ወልደስላሴ ነው። ኦዳ ኮንስትራክሽንና ኢንዱስትሪ ኮሌጅ ከ2013 ዓ.ም ጀምሮ በተከታታይ 4 ዓመታት ከደረጃ 1 እስከ 4 ኢንፎርሜሽን ቴክኖሎጂ በኮንስትራክሽን በብረታ ብረት ትምህርት ወንድ 54 ሴት 68 ድምር 122 ተማሪዎችን ሲያሰለጥን ቆይቶ በደማቅ ሁኔታ አስመርቋል። በዕለቱ ምረቃ ፕሮግራም ላይ አቶ ተስፋዬ እንዳሻው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የክህሎትና ቴክኖሎጂ ቢሮ ኃላፊ፣ አቶ ታከለ ታምሩ የካፋ ዞን የመንግስት ረዳት ተጠሪና የብልጽግና ፓርቲ ፖለቲካ የህዝብ ግንኙነት ዘርፍ ኃላፊ፣ ወይዘሮ ጽዮን የካፋ ዞን የመንግስት ረዳት ተጠሪና የብልጽግና ፓርቲ የአደረጃጀት ዘርፍ ኃላፊ፣ አቶ ሚሊዮን ኃይሌ የካፋ ዞን ስራ ክህሎትና ኢንተርፕራይዝ ኢንዱስትሪ መምሪያ ኃላፊና የሚመለከታቸው ኃላፊዎች ተገኝተው የዕለቱን ምረቃ ተካፍለዋል። ተመራቂ ቤተሰቦችና ጥሪ የተደረገላቸው ባለድርሻ አካላትም ተገኝተው ተሳትፈዋል። ከፍተኛ ውጤት ላስመዘገቡት ሰራተኞችና የተለያዩ አስተዋጽኦ ላበረከቱ ተቋማትና ግለሰቦች ሽልማትና እውቅና በኮሌጁ ቦርድ ሰብሳቢና የወረዳ ዋና አስተዳዳሪ በሆኑት በአቶ አትርሴ ሻታቸውና ኮሌጁ ዲን አቶ አትርሴ አለማየውና በሌሎቹ ከፍተኛ አመራሮች በኩል ከፍተኛ ውጤት አስመዘገቡ ተመራቂ ተማሪዎች ማበረታቻ ሽልማት ተበርክቶላቸዋል። ከካፋ ቴሌቪዥን ጋር ቆይታ ያደረጉት ተመራቂዎችና የተመራቂ ቤተሰቦች ሙያዊ እውቀትና ክህሎት እንዳገኙም ተናግረዋል። የተመራቂ ወላጆች በልጆቻቸው መመረቅ የተሰማቸውን ደስታ ገልጸው ኦዳ ኮንስትራክሽንና ኢንዱስትሪያል ኮሌጅ የመጀመሪያ ዙር ሲያሰለጥን የቆየውን ተማሪዎችን ምረቃ በዓል ላይ ለመገኘታቸውና በልጆቻቸው መመረቅ ደስተኛ እንደሆኑም ተናግረዋል። በዚህ ረገድ ከካፋ ቴሌቪዥን ጋር ቆይታ ያደረጉ የኦዳ ኮንስትራክሽንና ኢንዱስትሪያል ኮሌጅ ዲን አቶ አትርሴ አለማየሁ በተማሪዎች ምረቃ ዙሪያ የሚከተለውን ብለዋል። እንግዲህ ኮሌጁ ዛሬ እነኚህን ተማሪዎች ሲያስመርቅ ቀላል የሆኑ ሲናይ ቀላል ይመስላል፣
ግን በብዙ ፈተናዎች በብዙ ጣውራዶ በድካም ነው ለዚህ የበቃው። ከዚህ እነኚህ ተማሪዎች መጀመሪያ ወደዚህ ተቋም ሲመጡ አጋጣሚ ሆኖ በወቅቱ የነበረው የኮሮና ቫይረስም ነበረ። በዛ ምክንያትም ወደ ኋላ የቀሩም ሰልጣኞች ነበሩ። ምንም ይሁን ምን አሁን የደረሱበት እንዲደርሱም እንዲመረቁ ለማድረግ እጅግ በጣም ትልቅ ጥረት አድርገን ለዛሬ ቀን አድርሰናል። እኔ እግዚአብሔርን ነው ማመሰግነው። በማስከተል መልእክታቸውን አስተላልፈዋል። የዚህ አካባቢ ህዝብ ኮሌጅ ነው። ይሄ ኮሌጅ የማንም አይደለም። አጠቃላይ የጨታ ወረዳን ሙሉውን አካሎ የጠለው ወረዳን አጠቃላይ አካሎ ከመንጂዮ 1/3ኛውን አካሎ ተማሪዎች በተለያዩ የሙያ ዘርፎች እንዲሰለጥኑ የሚደረግ ሁኔታ ያለበትም ስለሆነ ኮሌጁ የህዝብ ነው፣ ኮሌጁ የኛ ነው ብሎ ማህበረሰቡ እኛንም እየደገፈ ከጎናችን ሆኖ ልጆቹ መጥተው እንዲሰለጥኑ እንዲማሩ በሙያ እንጀራ እንዲያገኙ ዳቦ እንዲበሉ ማድረግ መቻል አለባቸው የሚል መልእክት ነው ማስተላልፈው። የአድዋ ድል ኢትዮጵያውያን ለነጻነት ሲሉ በጀግንነት የከፈሉትን መስዋዕትነት የሚዘክር መሆኑን ፕሬዝዳንት ሳህለወርቅ ዘውዴ ገለጹ። የአድዋ ድል መታሰቢያ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት በጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቋል። ዘገባው የአዲስ ዋልታ ነው። ምረት ማሙ ታቀርባለች። በመርሃ ግብሩ ላይ ፕሬዝዳንት ሳህለወርቅን ጨምሮ የተወካዮችና የፌዴሬሽን ምክር ቤት አፈ ጉባኤዎች፣ ሚኒስቴሮች፣ የክልል ርዕሰ መስተዳድሮችና የሀገሪቱ አምባሳደሮች፣ አርበኞችና ሌሎች ጥሪ የተደረገላቸው እንግዶች ታድመዋል። በመርሃ ግብሩ ላይ በመገኘት መልእክት ያስተላለፉት ፕሬዝዳንት ሳህለወርቅ ዘውዴ የአድዋ ድል መታሰቢያ ለሀገሪቱ ክብርና ነጻነት ሲል የታገሉ ጀግኖችን ክብር የሰጠናም የዘከረ ድንቅ የታሪክ አሻራ መሆኑን ገልጸዋል። የአድዋ ድል ለአፍሪካውያንና ለመላ ጥቁር ሕዝቦች የኩራት ምንጭ መሆኑንም ጠቅሰዋል። የአድዋ ድል መታሰቢያን ለነጻነት የታገሉ ጀግኖች ሁሉ የዘከረናም ታላቅና ድንቅ የታሪክ አሻራ መሆኑንም ገልጸዋል። በመሆኑም ይህንን በሚመጥን መልኩ መታሰቢያ በመገንባቱ በመጥቀስ ለዚህ ስኬት የላቀ ሚና ለነበራቸው ጠቅላይ ሚኒስትር ለዶክተር አብይ አህመድና ለከንቲባ ወይዘሮ አዳነች አቤቤ ምስጋና አቅርበዋል። የአሁኑ ትውልድ አንድነትና ትብብርን ከአድዋ ጀግኖች በመማር ኢትዮጵያን በጋራ መገንባት የራሱን አሻራ ማኖርም እንዳለበትም አሳስበዋል። በክልሉ መንግስትና በግብረሰናይ ድርጅቶች የገንዘብ ድጋፍ በክልሉ በሚገኙ 6ቱም ዞኖች የንጹህ መጠጥ ውሃ ፕሮጀክቶች እየተገነቡ መሆኑ ተገለጸ። የተጀመሩ የንጹህ መጠጥ ውሃ ፕሮጀክቶች ግንባታ ተጠናቀው አገልግሎት እንዲሰጡ የክትትልና ድጋፍ ስራ ማጠናከር እንደሚገባ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ውሃ ማዕድንና ኢነርጂ ቢሮ አስታወቀ። ከደቡብ ራዲዮና ቴሌቪዥን ለተገኘ ዘገባ ጽዮን ታደለ። በቢሮው ኃላፊ ኢንጂነር በየነ በላቸው የተመራ ልዑክ በከፋ ዞን አዲዮ ወረዳ አንጊዮ ቆላ ካካ ከተማ ከ47 ሚሊዮን ብር በላይ በሆነ ወጪ እየተገነቡ ያሉ የውሃ ፕሮጀክቶችን ግንባታ ያለበትን ደረጃ ጎብኝተዋል። የቢሮ ኃላፊው እንደገለጹት የድጋፍና ክትትል አካል የሆነው ጉብኝትን በዞኑ አዲዮ ወረዳ መካሄዱ ፋይዳው ከፍተኛ መሆኑን የገለጹት ኢንጂነር በየነ ተዘዋውረው የጎበኟቸው የውሃ ፕሮጀክቶች በጥሩ ደረጃ ላይ እንደሚገኙ ገልጸዋል። ፕሮጀክቶቹ በአጭር ጊዜ ተጠናቀው አገልግሎት እንዲሰጡ አቅጣጫ መቀመጡን የገለጹት ኃላፊው ቢሮው የሚጠበቅበትን እንደሚወጣም ጠቁመዋል። በወረዳው አንጊዮ ቆላ ቀበሌ በህገ መንግስት ቢያድግልኝ ውሃና ጠቅላላ ተቋራጭ እየተገነባ ያለውን የውሃ ፕሮጀክት በ6 ወራት ውስጥ ለማጠናቀቅ ውል መገባቱን ተናግረዋል። ፕሮጀክቱን ከተገባው ውል አስቀድሞ ለማጠናቀቅ እየተሰራ መሆኑን የተናገሩት ተቋራጩ የህብረተሰብ ተሳትፎ የሚመሰገን ነው ብለዋል። ከአንጊዮ ቆላ ቀበሌ ነዋሪዎች መካከል አቶ መሰረት መለሰና አቶ ቆጭቶ አሰፋ ከዚህ ቀደም የንጹህ መጠጥ ውሃ አቅርቦት ችግር በመኖሩ ላልተፈለገ እንግልት ሲዳርጋቸው መቆየቱን ገልጸው ልዑኩ ፕሮጀክቱን መጎብኘቱ ለግንባታዎቹ መጠናቀቅ አበርክቶ ከፍተኛ መሆኑን ገልጸዋል። የውሃ ፕሮጀክቶቹን ጉብኝት ተከትሎ የስራ ተቋራጮች፣ የዞንና የወረዳ ውሃ ማዕድንና ኢነርጂ መምሪያና ጽህፈት ቤት ኃላፊዎች፣ የወረዳ አመራሮችና ሌሎች ባለድርሻ አካላት ውይይት ተካሂዷል። በውይይቱም የዞኑ ውሃ ማዕድንና ኢነርጂ ቢሮ ምክትል ኃላፊ አቶ አብርሃም አባተ የውሃ ፕሮጀክቶቹ በአፋጣኝ ተጠናቀው ለአገልግሎት ሊበቁ እንደሚገባ አሳስበዋል። የብሪክስ ሀገራት 45 ትሪሊዮን ዶላር ኢንቨስት ሊደረግ የሚችል ሀብት እንዳላቸው ተገለጸ። የብሪክስ አባል ሀገራት 45 ትሪሊዮን ዶላር ኢንቨስት ሊደረግ የሚችል ሀብት እንዳላቸው የሄንሊና ፓርትነርስ የብሪክስ ሀብት ሪፖርት አመላከተ። ዘገባው የአርቲ ነው። ምረት ማሙ
የብሪክስ አባል ሀገራት 45 ትሪሊዮን ዶላር ኢንቨስት ሊደረግ የሚችል ሀብት እንዳላቸው የሄንሌን እና ፓርትነርስ የብሪክስ ባለሀብት ሪፖርት አመላከተም። ቀደም ሲል ሩሲያ፣ ህንድ፣ ቻይና፣ ደቡብ አፍሪካና ብራዚል ናቅፎ የነበረው ብሪክስ በአሁኑ ወቅት ሳውዲ አረቢያ፣ ኢራን፣ ኢትዮጵያ፣ ግብጽና የተባበሩት አረብ ኤሚሬቶች በመቀላቀል ቡድኑ መስፋፋቱን ተጠቅሷል። በሪፖርቱ መሰረት 10 ሀገራት በአሁኑ ወቅት 1.6 ሚሊዮን ግለሰቦች ከ1 ሚሊዮን ዶላር በላይ ኢንቨስት ያደረጉ ግለሰቦች እንዳሏቸውም ተጠቅሷል። በተጨማሪም ከ4700 በላይ ግለሰቦች ከ100 ሚሊዮን ዶላር በላይ ኢንቨስት ያደረጉ ሲሆን ከ500 በላይ የሚሆኑ ደግሞ ቢሊዮነሮች ናቸውም ተብሏል። ህብረቱ በአሁኑ ወቅት 45 በመቶ የዓለም ህዝብ ሲያጠቃልል 36 በመቶ የሚሆኑ የዓለም አቀፍ የሀገር ውስጥ ምርትን እንደሚይዝም ተገልጿል። ይህም ከቡድኑ 7 ሀገራት ጋር ሲነጻጸር በ30 በመቶ ድርሻ የሚልቅ መሆኑ ነው የተመላከተው። ኢትዮጵያን ጨምሮ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ባለፉት 10 ዓመታት ውስጥ ከፍተኛ የሆነ የግል ሀብት እድገት ማሳየታቸውን በሪፖርቱ ተብራርቷል። በዚህም የኢትዮጵያ ቢሊዮነሮች ቁጥር በ30 በመቶ፣ ሳውዲ አረቢያ 35 በመቶ እንዲሁም የተባበሩት አረብ ኤሚሬቶች በ77 በመቶ መጨመሩ ተጠቅሷል። ሪፖርቱ እንደሚያሳየው በአሁኑ ወቅት በህብረቱ በሚሊዮነሮች ብዛት ቀዳሚ የሆነችው ቻይናም 866400 ሚሊዮነሮች ያሏት ሲሆን ህንድ 326400 ሚሊዮነሮች አሏትም። በሚቀጥሉ 10 ዓመታት ቻይና 85 በመቶ እና ህንድ 110 በመቶ የሚሊዮነሮች ጠንካራ እድገት እንደሚያስመዘግቡ መገመቱን አርቲ ዘግቧል። ወደ ስፖርት ዜና ስናልፍ የቅዱስ ጊዮርጊስና የኢትዮጵያ ቡና ጨዋታ ለመጀመሪያ ጊዜ በተባበሩት አረብ ኤሚሬቶች ዱባይ ከተማ እንደሚካሄድ ክለቦቹ አስታወቁ። የቅዱስ ጊዮርጊስና ኢትዮጵያ ቡና ክለቦች በሰጡት መግለጫ በመጪው የካቲት 16 ቀን 2016 ዓ.ም በዱባይ ከተማ ጨዋታቸውን እንደሚያካሂዱ ገልጸዋል። የሁለቱ ክለቦች የስፖርት ማህበራትም ከየካቲት 14 እስከ 17 ቀን 2016 ዓ.ም ድረስ በሚኖራቸው ቆይታ የገቢ ማስገኛ ፕሮግራሞችን እንደሚያከናውኑ ተመላክቷል። ውሳኔው ክለቦቹ ዓለም አቀፍ ተሞክሮችን እንዲያገኙ ለማስቻልና በዘርፉ የኢትዮጵያና የተባበሩት አረብ ኤሚሬቶችን ግንኙነት ለማጠናከር ያለመ ነው ተብሏል። የሁለቱ ክለቦች ደርቢ ጨዋታ በቴሌቪዥን የቀጥታ ስርጭት እንደሚኖረውም በመግለጫው ተጠቁሟል ሲል ዘገባውን ያደረሰው ፋና ብሮድካስቲንግ ኮርፖሬት ነው። ኬንያዊ የማራቶን ክብረ ወሰን ባለቤት ኬልቪን ኪፕቶን በመኪና አደጋ ህይወቱ ማለፉ ተነገረ። የአትሌቱ የግል አሰልጣኝ ሩዋንዳዊ ጌርቪስ ሄጊዝማ በመኪና አደጋ ህይወታቸው አልፏል። ተጨማሪ አለን። የዓለም የማራቶን ክብረ ወሰን ባለቤት የሆነው የ24 ዓመቱ ኬልቪን ኪፕቶምና ሩዋንዳዊ አሰልጣኝ ጌርቪስ ሃክዚማና በኦልዶሬት ካፒታጋስ መንገድ ላይ በደረሰ የመኪና አደጋ መሞታቸው ተሰምቷል። ኪፕቶም ባለፈው ጥቅምት ወር ቺካጎ ውስጥ በተደረገ የማራቶን ውድድር 2 ሰዓት 00:35 ማይክሮ ሰከንድ በሆነ ሰዓት በመግባት የዓለም ክብረ ወሰን መስበሩ ይታወሳል። አትሌት ኬልቪን ኪፕቶም የሰበረው ክብረ ወሰን ባለፈው ሳምንት በዓለም አትሌቲክስ መጽደቁ ይታወቃል። አትሌት ኪፕቶም በመጪው ሚያዝያ ወር በሮተርዳም በሚካሄደው የማራቶን ውድድር ከ2 ሰዓት በታች ለመግባት አቅዶ በዝግጅት ላይ እንደነበረም ተነግሯል። የአትሌቱን ህልፈት ተከትሎም የኬንያው ፕሬዝዳንት ዊሊያም ሩቶ በማህበራዊ ትስስር ገጻቸው ላይ የተሰማቸውን ሀዘን ገልጸዋል። ፕሬዝዳንት ዊሊያም ሩቶ በመልእክታቸውም ኬልቪን ኪፕቶም ኮከብ ነበር፣ የማራቶንን ክብረ ወሰን ለመስበር መሰናክሎችን ከጣሱ የዓለማችን ምርጥ ስፖርተኞች አንዱ እንደሆነ ያሳያል ብሏል። አትሌት ኬልቪን ኪፕቶም ገና 24 ዓመቱ ነበር ያሉት ፕሬዝዳንቱ በቫሌንሺያ፣ ቺካጎ፣ ለንደንና በሌሎች ትልልቅ ውድድሮች ያሸነፈ ጀግና ነው። የአእምሮ ጥንካሬውና ስነ ምግባሩ ወደር አልነበረውም። ኪፕቶም የወደፊት ተስፋችን ነበር ሲሉም ገልጸዋል። ክብራት ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን እየመራው እኔ ብሩክታይት ብርሃኑ አብራችሁ ቆይታ አደረኩ። ከቀሪ የካፋ ቴሌቪዥን መሰናዶች ጋር